ከዚህ በመቀጠል እጅግ ተወዳጁ መምህራችን ወንድማችን እንግዲህ ከህመም ላይ ነው ተነስተው የመጡት ጥቂት ደቂቃዎች ስላለው መርሃ ግብር እንዲናገሩ እንፈቅዳለን። በዚህ ሰዓት በመካከላችን የተገኘው መምህር ዲያቆን ሄኖክ ኃይሌ ወደዚህ መድረክ ላይ እጋብዘውና ጥቂት ደቂቃዎች ከሱ ጋር አብረን እንቆያለን። እሺ፣ ክቡራን አበው ሊቃውንት፣ ክቡር ወንድማችን መምህር መኩሪያ፣ ሁላችሁም በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ቆያችሁ? አሜን። እስከዚህ ሰዓት ያደረሰን የወንድማችንን የመዝሙር መጽሐፍ የግጥም መጽሐፍ ለመመረቅ በዚህ ስፍራ የሰበሰበን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን እንኳን ደስ አለህ። እጅግ ትልቅ ለቤተ ክርስቲያናችን አስተዋጽኦ ያደረገ አብዛኞቹን መዝሙራት ብዙዎቻችን በቃላችን የምናውቃቸው ግን ማን እንደጻፋቸው የማናውቃቸው በጣም ውብ መዝሙራት ለቤተ ክርስቲያናችን ያበረከተልን ወንድማችን ነው። እንደዚህ በአደባባይ የእርሱን አስተዋጽኦ ለማመስገን ስለቻልን እግዚአብሔር የተመሰገነ ይሁን። እኔ ብዙ ልናገር አይደለም የወጣው፣ ትንሽ አሞኝ ነበር። እኔ ብቻ ልሁን ወይም ሁሉም ሰው የሞቀው እንደሆነ አላውቅም። ትንሽ ሙቀት ጨምሯልና የኔ የበለጠ ጨምሯል። በዛ ምክንያት ነው። እኔ ስለ መዝሙር ግጥም ሁለት ነገሮች ብቻ ተናግሬ ልውረድ። ሊቃውንት ስምዐኮነ መላክ አንድ የመዝሙር ግጥም ላይ የተናገሩት በጣም የሚገርም አንድ ስታንዛ አለ ወይም አንዲት ስንኝ ነች። ቃሉን እንዳለ ላልለው እችላለሁ፣ ግን ሐሳቡ መዝሙር ሃይማኖት ነው የሚል ነው። መዝሙር ሃይማኖት ነው። ሃይማኖታችንን መዝሙር ካልገለጠው መዝሙራችንንም ሃይማኖት ካልቃኘው ይላሉ። ሁለት መስፈርቶች ነው የተናገሩት። ስለ ጳውሎስና ሲላስ ነው መዝሙሩ ሃይማኖታችንን በሉ እስኪ መዝሙር ካልገለጠው መዝሙራችንንም ሃይማኖት ካልቃኘው። እነዚህ ሁለት ነገሮች ካልሆኑ መዝሙሩ ከንቱ ይሆናል ነው ሐሳቡ። ጳውሎስና ሲላስ የእስር ቤት መሰረት እስኪያናውጡ ድረስ ሰዎች እግራቸው ስር ወድቀው ምን እናድርግ እስኪሏቸው ድረስ ሌላ ስብከት ሳይሰብኩ በዝማሪያቸው ብቻ የሰው ነፍስ መማረክ የቻሉት ሃይማኖታቸውን መዝሙር ስለገለጠውና መዝሙራቸውን ሃይማኖት ስለቃኘው ነው። መዝሙራት በሃይማኖት የተቃኙ ሲሆኑ ሰው ለማሳመን ይችላሉ፣ ሰው ለመመለስ ይችላሉ። ዝም ብሎ ለመግጠም ቤት እንዲመታ የተጻፉ ከሆኑ ግን በሃይማኖት ያልተቃኙ መዝሙራት ከሃይማኖት የሚወጡ ሰዎችን ያፈራሉ። ብዙ መዝሙራት ዘምረው ከሃይማኖት የወጡ ሰዎች ምክንያቱ ምንድነው? ወደ ኋላ ሲጠና መዝሙራቸውን ሃይማኖት አልቃኘውም፣ ሃይማኖታቸውንም መዝሙር አልገለጠውም። እና መምህር መኩሪያ ያበረከተልን በርካታ መዝሙራት ብቻቸውን ትንንሽ መጽሐፍ ቅዱሶች ወይም ትንንሽ የመጽሐፍ ቅዱስ ክፍሎች ናቸው፣ ስብከቶች ናቸው። ዝም ብለን አንዱን መዝሙር መርጠን ከላይ እስከታች ካወራረዱ ጀምሮ አንድን የወንጌል ክፍል በጣም በጥራት እና በጥልቀት ሰባኪም ስለሆነ በጣም ጥልቅ በሆነ መንገድ ለቤተ ክርስቲያናችን ያበረከተ ነው። ከዚህ በኋላም በጣም ብዙ መዝሙራትን እንደሚያበረክትልን ተስፋ እናደርጋለን። በሃይማኖት የተቃኙ ብዙ መዝሙራት ያስፈልጉናል። እንደ መኩሪያ ያሉ ሰዎችን ያብዛልን። ሁለተኛው ቤተ ክርስቲያናችን የመዝሙር ግጥም ጸሐፊነትን እስከ ቅዱሳን ደረጃ የምታደርስ ቤተ ክርስቲያን ነች። ማለት የመዝሙር ገጣሚ ብዙ ጊዜ እኛ ክሬዲት ላይ አልፎ አልፎ ነው የማም መዝሙር እንደሆነም አናውቅም። ብዙ ጊዜ ስንዘምር ያን ያህልም አናስተውላቸውም። የገሌ መዝሙር ሲባል ገጣሚውን ለማለት አይደለም የምናስታውሰው፣ ዘማሪያኑን ጥሩ አድርገው ስለሚያቀርቡት ማለት ነው። ለነሱም የሚገባ ነው። ግን በቤተ ክርስቲያናችን በጣም እጅግ ወርቅ የሆነ በጣም ብዙ መዝሙሮች የጻፈው ሶርያዊው ቅዱስ ኤፍሬም 12000 ስታንዛዎች ናቸው የቅዱስ ኤፍሬም የገጠማቸው ግጥሞች ናቸው። በአብዛኛው ቅዱስ ኤፍሬም እንዲህ ያለ ቅዱስ ኤፍሬም እንዲህ ያለ ተብለው የሚጠቀሱት የቅዱስ ኤፍሬምም የአፍራሃትም የያዕቆብ ዘሱሩግም ድርሰቶች ግጥሞች ናቸው። እነዚህ ግጥሞች ውስጥ በተገለጹ ሐሳቦች ነው። በጣም የሚገርመው ቅዱስ ኤፍሬም ግጥም እየጻፈ ግን ነገር ሃይማኖት እዛው ውስጥ መናገር ይችላል። ግጥሙ ቤት እንዲመታለት ብቻ አይደለም።
በዛች 5 መስመር ውስጥ ግን በጣም ጥልቅ የሆኑ በርካታ መዝሙሮች በተለይ በጣም የሚታወቀው የቅዱስ ኤፍሬም መዝሙር ለለባይ ወይም እሹሩሩ የሚባለው ቅዱስ ኤፍሬም እሹሩሩ የሚባል ግጥም ጽፏል። ምንድነው? እናት ልጇን ለማስተኛት ስታባብል የምታዜመው ዜማ ምንድነው? እሹሩሩ ነው። እና ቅዱስ ኤፍሬም ምንድነው ያስጨነቀው መሰላችሁ? ድንግል ማርያም ጌታን ስታስተኛው ምን ብላን ያስተኛችሁ? እስቲ ምን አይነት እሹሩሩ ልትልለት ትችላለች? የሌሎች እናቶችን እሹሩሩ እንዳትዋስ፣ የሷ ልጅ ሌላ ልጅ ነው፣ አምላክ ነው። ስለዚህ ከሌሎች እናቶች ልትዋሽ የማትችይው አንቺ ምን ብለሽ አባበልሽው? ሁለተኛ ልጅሽ ደግሞ በቀላሉ የሚተኛም አይደለም፣ ምክንያቱም አይተኛም፣ ጭራሽ የማይተኛ አምላክ ነው የወለድሽው። እና ለማስተኛት የሚያስቸግረውን ሕፃን ምን ብለሽ አባበልሽው ብሎ ይጠይቃታል። በግጥም ይጠይቅና ራሱ ይመልሳል። ይሄ መንፈስ ቅዱስ መለሰ ይሌለ ራሱ እዛው ላይ የሚመልሰው ነገር አለ። እና መልሶ ምን ይላል ቅዱስ ኤፍሬም? እመቤታችንን ሆኖ ይጨነቃል። ልጄ ወይ ምን ብዬ ላመስግን፣ ማን ብዬ ልጥራህ ብላ ስትጨነቅ ልጄ ልበልህ፣ አምላኬ ልበልህ፣ እረኛዬ ልበልህ፣ ጌታዬ ፈጣሪ እያለ በድንግል ማርያም ቦታ ሆኖ ደግሞ ይጨነቃል። በዮሴፍ ቦታ ሆኖ ይጨነቃል። እዛው የክርስቶስ ታሪክ ውስጥ ባሉ ሰዎች ሁሉ ቦታ የሆነ ቅዱስ ኤፍሬም ይገጥማል። ድንግል ማርያምን ሰባ ሰገልን እያየች የሚሰማትን ስሜት ይናገራል። ልጄ ሆይ ላንተ በመጡ ስጦታዎች ተከበብኩ ትላለች እመቤታችን። ሰባ ሰገል ይዘው የመጡት ስጦታ ለማን ነው? ለክርስቶስ ነው። ግን አቅፋው የተቀመጠችው እመቤታችን ነች። ላንተ በመጡ ስጦታዎች ተከብቤ ተጨንቅ ያለው ትላለች። ይሄ እንግዲህ የመዝሙር ግጥም ነው። እግዚአብሔር ያሳያችሁ። እንደዚህ አይነት ጥልቅ ነገረ መለኮታዊ ሐሳቦችን እና ሌላ ሰው ሊያይ በማይችልበት መንገድ ብዙ ነገሮችን ቅዱስ ኤፍሬም ግጥም ሲገጥም ታሪክ ይተርካል። ግን ታሪኩ ውስጥ ሌላ አዲስ ሐሳብ ያመጣል። ለምሳሌ ጌታ ደቀ መዛሙርቱን እግራቸውን አጠበ የሚለውን ታሪክ ሁላችን እናውቃለን በትትና። ቅዱስ ኤፍሬም እኔ ይሄ ምንም አይደንቀኝም ይላል። እግር አጠበ ብላችሁ ይሄን ያለ የምትደነቁት በውሃ እግር አጠበ ብላችሁ በማግስቱ ዓለምን በደሙ አጥቦ የለው ይላል። ምን ይሄ አይበልጥም ወይ? እግር ማጠብ ነው ወይ የሚጨንቃችሁ ይላል። ከዛ ደግሞ መልሶ ይጨንቀኛል ደግሞ ይላል። ምክንያቱም ሐዋርያት እንዴት ደፈረው እግራቸውን አሳዩት። መላእክት በክንፋቸው እግራቸውን የሚሸፍኑለት ጌታ እንዴት ለሱ እግር ይሰጣል ደግሞ ብሎ ይጨነቃል። ይሄ ሁሉ የመዝሙር ግጥም ነው። እግዚአብሔር ያሳያል። ስለዚህ ቤተክርስቲያናችን በጣም ብዙ ጥልቅ ነገር ሃይማኖት ያላቸው ስብከት የሆኑ ብዙ መልእክት ማስተላለፍ የቻሉ ውብ መዝሙራት የጻፉ ቅዱሳን ያሉባት። ወደኛ ስንመጣ ቅዱስ አባታችን አባ ጊዮርጊስ ዘጋስጫ የኢትዮጵያን ቤተክርስቲያን ቅዱስ ያሬድ በዜማ ያጥለቀለቃትን ያህል በመጽሐፍትና በልዩ ልዩ ድርሰቶች ነገስታቱ ሳይቀር እንግዲህ የዜማ ደራሲ የግጥም ደራሲያን ነበሩ። እና አፄ በእደ ማርያም መልካ ቁርባን ሰላም ለኪ ነገስት እና አፄ ናዖድ በጣም የሚገራርሙ ግጥሞች መልካ መልኮቹን አሁን መልካ ኤዶምን የመሰለ ግጥምናል። ጸሎትም ነው ግን በጣም ጥልቅ የሆነ ውብ ግጥሞች ናቸው። እና የኛ ቤተክርስቲያን የግጥም ቤተክርስቲያን ናት። አሁን የግጥም ምሽቶች ምናምን ስናይ አሁን የተጀመረ የሚመስለው ሰው አለ። እንደዛ አይደለም። የኢትዮጵያ ቤተክርስቲያን ቅኔ ግጥም የፈሰሰባት ናትና እጥረትም የለባትም የሐሳብ ማለት ነው። እና ተደጋጋሚ መዝሙር መዘመራችን ራሱ አለማንበባችንን ነው የሚያስመሰክረው። አንዱ የዘመረውን አይነት እንደውም ብዙ ጊዜ የመዝሙሮቻችን ላይ ያለው ችግር አንዱ ለቅዱስ ሚካኤል የዘመረው መዝሙር ራሱን ግጥሙን ወስደ ለገብርኤል በዘመረው ምን ችግር የለውም። ያው ነው ሐሳቡ። እንደዚህ መሆን የለበትም። አባቶቻችን ግን ለየብቻው መልክ ለየብቻው ድርሳን ደርሰው ነው ያሳዩንና በጣም ፕሮፋውንድ በሆነች ሞልቶ በተረፋት ቤተክርስቲያን የቅኔ እጥረት የለም የሚለውን ለማናገር ነው። ወንድማችን ከዚህ በኋላ ገና ብዙ መዝሙር በጣም ብዙ ነገር እንደሚያበረክትልን ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እንኳን ደስ አለ።